በዛሬው ዕለት ፕሮፌሰር ብርሃኑ ነጋ ለሕዝብ ተወካዮች ምክር ቤት ቀርበው ስለ 12ኛ ክፍል ውጤት መቀነስ ጥያቄ ቀርቦላቸው ለዛ ምላሽ ሰጥተዋል። በዚህ ዜና ግን ይዤላቸው የመጣሁት ምንድነው? ፕሮፌሰር ብርሃኑ ነጋ እንዳስቀመጡት ከሆነ እንግዲህ እስካሁን በዚህ ዓመት በተደረገ ጥናት 100,000 የሚሆን አስተማሪ እጥረት እንዳለ ጠቁመዋል ማለት ነው። እንግዲህ ለዚህ መነሻ ያደረኩት ይህንን ቁጥር ማለት ነው የዩኒቨርሲቲ ተማሪዎች እንግዲህ ከመመረቃቸው በፊት ወደ ማስተማር ስራ እንደሚገቡ ፕሮፌሰር ብርሃኑ ነጋ በዛሬው ዕለት ያስታወቁበትን ዜና የምነግራችሁ ይሆናል ማለት ነው። ስለዚህ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ ነው። ስለዚህ ፕሮፌሰር ብርሃኑ ነጋ ዛሬ ይህንን አረጋግጠዋል ማለት ነው። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቀዋል ማለት ነው። ስለዚህ እያንዳንዱ ተመራቂ ተማሪ ከመመረቁ በፊት በዚህ አገልግሎት ላይ ካልተሳተፈ የማይመረቅ ይሆናል ማለት ነው። ትምህርት ሚኒስቴር ብርሃኑ ነጋ ፕሮፌሰር ማለት ነው ዛሬ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ማለት ነው የ12ኛ ክፍል ሀገር አቀፍ ፈተና መልቀቂያ ፈተና የሚፈተኑ ተማሪዎች እንግዲህ ውጤታቸው ዝቅተኛ የሆነበትን መንስኤ በተመለከተ እንግዲህ ስላደረጉት ጥናት ባቀረቡት ወቅት ነው እንግዲህ ውይይት ሲደረግ የነበረው። በዚህም በውይይታቸው ላይ እንግዲህ አንዳንድ ጉዳዮችን አንስተዋል ማለት ነው። በዚህም ወቅት በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል ማለት ነው። ስለዚህ በዩኒቨርሲቲ ገብተው የሚማሩ ተማሪዎች እና ደግሞ ሊመረቁ አንድ ዓመት የቀራቸው ማለት ነው ተማሪዎች ከመመረቃቸው በፊት የሚያደርጉትን ነገር አስቀምጠዋል ማለት ነው። ላለፉት ዓመታት እሳቸው በሃላፊነት ከተሾሙ ጀምሮ ማለት ነው የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃት የተነሳሽነት ማነስ እንግዲህ ተጠቃሽ መሆናቸውን ጠቁመዋል ማለት ነው። ስለዚህ በዚህ የተነሳ ነው ተማሪዎች ከመመረቃቸው በፊት ወደ ተለያዩ አካባቢዎች በመሄድ ተማሪዎችን የሚያስተምሩ ይሆናል ማለት ነው። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራትን እየሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በአራት ዓመት የሚመረቅ ተማሪ የሶስተኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ፕሮፌሰር ብርሃኑ ነጋ ተናግረዋል ማለት ነው። ይህ ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ እንደሚያደርጋቸውም ፕሮፌሰር ብርሃኑ ነጋ ተናግረዋል ማለት ነው። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ አስተማሪን ቁጥር ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል ማለት ነው። ዛሬ በነበራቸው ለህዝብ ተወካዮች ምክር ቤት ባቀረቡት ማለት ነው። በቅርቡ በመምህራን ላይ በተደረገ ግምገማ 100,000 የሚደርስ የመምህራን እጥረት መኖሩ መታወቁን የተናገሩት ፕሮፌሰር ብርሃኑ ነጋ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን ሚና እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በሀገሪቱ የፋይናንስ ስርዓት ውስጥ ከፍተኛ ድርሻ እንዲኖራቸው በማድረግ እና የኑሮ ውድነቱን እንዲቋቋሙ በማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን ፕሮፌሰር ብርሃኑ ነጋ ተናግረዋል ማለት ነው። ባንኩ በአንድ ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩ በ2019 ዓ.ም ደግሞ በእርግጠኝነት ወደ የኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባ ጠቁመዋል። ስለዚህ እንግዲህ መረጃውን የዘገበው ሪፖርተር ነው ማለት ነው። ከዚህ እንግዲህ እንደምንረዳው ተማሪዎች ከመመረቃቸው በፊት የማስተማር ስራን እና ማህበረሰቡን የማገልገል ስራ የሚያከናውን ይሆናል። ከዛ አንድ ዓመት ከቆዩ በኋላ የሚመረቁ ይሆናል ማለት ነው። ይህ ደግሞ ወጪያቸው በትምህርት ሚኒስቴር የሚሸፈን ሲሆን እነዚህም ተማሪዎች ይህንን ሲያደርጉ የተለያዩ ኤክስፒሪያንሶችን እና የተግባር ነገሮችን እንደሚቀስሙ ፕሮፌሰር ብርሃኑ ነጋ ተናግረዋል ማለት ነው። ስለዚህ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ወደ አስተማሪነት ይገባሉ ማለት ነው።